ምን አባሽ ነው አፍሽን የምታፈጪው? ከስተመር አለብኝ። አፍሽን አታፍጪ ጭራሽ። እሺ አማራጭ ልስጥሽ። ነይና በኋላ አሁን አይደለም ድንገዝገዝ ስል ነይና ቤት ይነጋ 15 ቀን ቁጭ በይ። ከዛ በኋላ ፈልጋለሁ። እሺ ጥጋበኛ ስንት አማራጭ 6 አይነት አማራጭ ሰጠዋት። ታካብዳለች እንደች ድምፅ አልሰማሁም ነበር እንደውጪ ወይ ሰላም ታዲያስ ደህና ነሽ? ባልታገናኛላችሁ ተብዬ ነበርና በዝና ነበር የመጣሁት። ስልክን አልተሳሳትሽም። ትክክልና ቦታ ነው የመጣሽው በእውነት። አዎ እንዴ ብዙ ጓደኞቼ ወዳጆቼ ካንተ ጋር ብዙ አግኝተው ትዳር ወጥቶላቸዋልና በጣም ግን እኔ ፈላጎት በጣም ትንሽ ረቀቅ ያለ ነገር ነው። ታገኝልኝ ይሞላልኝ ወይ ረቀቅ ያለ ምን አይነት ባል ነው ፈልጊ? እንደው ይለያል ከብዙ ሰዎችና በራሴ ስላላገኘው እንደው አንተ እንደው ብዙ ታገኝልኛለህ፣ ልቤን ታገኛለህ። ስራችን አይደለም ምን ችግር አለ? እሺ እንደዛ ካልከኝ እጆቹ ፈርጠም ያለ እጁ ፈንጠር ያለ ፈርጠም አለካ አይደለ? ፈርጠም ያለ ጡንቻ እንዳንተ ታዳ እንደ ሞላ ያለ እንደ እሺ አለ እንደዛ እኛ ጋር ደረቶቹ እሺ ፀጉር ያለ የሌለ ፀጉር ትንሽ መሃሉ ላይ ይኖራል። ትንሽ ባይኖርም ይተክላል። ችግር የለም። እሺ እንደዛ አይነት ችግር ስራሽ ምንድነው? ስራዬ እንኳን በገንዘብ ዙሪያ ምንም እንዳያሳስብ የራሴ ኢንቨስት ማድረገው ብዙ ንብረቶች አሉኝ። ካምፓኒ ግላለሽ? አለኝ። ደስ ይላል። ካፒታልሽ ምን ያህል ነው? እስከ 500 ሚሊዮን እስከ 500 ሚሊዮን አለኝ። 500 ሚሊዮን? አዎ ችግር የለም። መቼ አሁን ነው የምትፈልጊው? ባሉ መቼ? እኔ ባገኘክ ሰዓት ችግር የለብኝም። እስከዛሬ ጠበቁኝ። አንተ ጠብቂ ካልከኝ እጠብቃለሁ። ችግር የለም። አለ ቆንጆ ባሎች አሉ። ማለት ባሎች ነው የምትፈልጊ ወይንስ ማን ነው? ባል ኦኬ፣ ችግር የለም አመጣለሁ። የ500 ሚሊዮን አለኝ። እንዲህ ረዘም ያለ ካፒታል እኮ አጭር ሰውም ደግሞ ማኔጅ ማድረግ እኮ አይቻልም። በፍጹም አይቻልም። እንዲያጥር አልፈልግም። ብዙ ደክም ያለው ይሄንን ሰው ፍለጋ አንተ ካመጣህልኝ ምንም እንዳታስብ። ህይወት ግን ባንዴ ነው የምቀይረው። የነን እስጋበሪ እውነት ፕሮሚስ በእውነት እኔ አይቻለሁ። ብዙ ፕሮሚስህን ጠብቀህ አይቼካለሁ። ድርጅትክ በጣም ስመገናና እንደሆነ ስላወቅኩኝ ነው የመጣሁት። ስለዚህ ምን ፈልጋህ ነው? እቺ ደግሞ ሰይቁጭ በቃ አንድ ደቂቃ ላስቸግርሽ። በቃ ግድ የለህም። እኔ ልሄድ ሚቲንግ ስላለኝ ነው አስቸኳይ። አመሰግናለሁ። ካያሞ ደውልልኝ፣ እጠብቅሃለሁ። እሺ መልካም ጊዜ። ታንኪዩ። እሺ ከዚህ ቀደም ወረፋስ ይሻላል። እነ ሌላ ነገር መስሎኝ እኮ ነው። እናቴ ባል ነው ችግር ባል እኮ ነው ችግር። ማን ነው ስም? ቴሜቴ እድሜ 18 ጨርሻ 19 ይሻላል። እሺ እድሜ 68 ስራ የለኝም። ስራ የለም። እንደምታይሽ አንቃጣ ነኝ። በጣም ቆንጆ ልጅ ነኝ። ስለዚህ የሱን ካፒታል ጠይቄ ነው የማገባው። ነው አሁን ሁሉ ነገርሽ ነገርሽኛል። ኢንፎርሜሽን ፈልገዋል። ኢምፔሪሪ አትበይነ ላይ ውጪ አልኩኝ። ውጪ ብለህ አይደለም ታስወጣኝ። እቺ ገዝሽ እንጀራ ላይ አጉሌ አሸዋ ለመጨመር ኢምፔሪሪ ትላለች። እንደች ነፈስ አጉለኛ አቦ አይንሽ ይቃጠል ትንፋሽ አምጪ አምባ መልክ ለዚህ ማን ነው ጊባዋ? ሰላም ነው። ታዲያስ እንደት ነሽ? ሰላም ነው አለን። ቁጭ በይ ችግር የለም። ምን ትፈልገሽ ነው የመጣሽው? ትምህርት የሚያስተምረኝ ሰው ነው ፈልገው። ትምህርት ማስተምርሽ ሰው? የትዳር አስገኝ ደላላ እኮ ነው የሚለው ቤቱ። ትዳር ላይ እኮ ነው የምሰራው። ባልና ሚስት እንደዛ አገናኛለሁ። አውቃለሁ እንጂ ኤሌመንተሪ ሃይስኩል ተማሪ ሰብሳቢ እኮ አይደለም። እኔ ሰው የሃይስኩል ተማሪ አይደለም፣ ግቢ ተማሪ ነኝ።
እና ቤተሰቦቼ ክፍለ ሀገር ነው ያሉት። ጤፍ መጣልኝ፣ ወደዚህ መጣሁ። እየተማርኩ ነበረ፣ ግን አሁን በአንዳንድ ነገሮች ምክንያት ምንም ሊሞላልኝ አልቻለም እና የግድ የሚያስተምረኝ ሰው ያስፈልገኛል። አንቺ? አዎ። በቃ እንደዛ አድርጋ በደንብ መማር ትፈልጋለሽ? አዎ። ወታደር ቤት ሂጂ። ጤና የለም። ጤና አንቺ ነው ያጣኝ። ከዛ ማ አይገርምም? እኔ ለሚስት ሞዴል ነኝ። ቢኖረኝ ኖረው ደግሞ ታካብዳለች እንደች ከዛ እኔ ቆይ ድጋም ትመጣለሽ እዚህ ቤት። እሺ በውሻ ነው ማስነክስሽ። የሆነች እቺ መፍሉዛ አጉለኛ ዛሬ ብዙ ሰዎች ፕላን አድርጎ የመጡት እንጀራዬ ለመበጥበጥ ሆን ብሎ አቅዶ ትበላለሽ። እኔ በጥፊ ብታጋጭኝ ራሱ እንትን መልስ አልሰጥም ለእንዳንቺ አይነት። እሺ ምን አልክ? ምንም አላልኩም። አልሄድሽም እንደ የረ ምንም አላልኩም። በቃ ለያበይቼ ጦሰኛ ሰላም አውለኝ ብዬ ሰላም ነው። ታዳስ እንዴት ነው? አለን ፈልጌ ነበር እኔን እሺ ቁጭ በላ ወደ እሺ ቁጭ በል እሺ። ምንድነው? ለምን ጉዳይ ፈልገኝ ነው? ትዳር ፈልጌ ነበር። ትዳር ፈልጌ? ማ አንተ? አንተ ትዳር ፈልገ? ስራ ምንድነው? ስራ ቀን ስራ ነው የምሰራው። ቀን ስራ ነው የምሰራው። ቀን ስራ? ይሄ ድንጋይ መፍለጥ፣ ድንጋይ መሸከም ነው። ግንባታ ላይ ግንባታ ነው። እሺ እዛ ላይ ፎቁ ላይ ምናምን ወጥቼ ድንጋይ አመላለሳለሁ ነው። ከዛውን ሚስት ማግባት አማረኝ። ብቻዬን መተኛት ፈራሁ። ብቻዬን መተኛት ፈራሁ። በረንዳ ነው የሚተኛ? አይ አንድ ቤት ውስጥ ልጆች ጋር ነው የሚተኛው ነው። ቤት ሆነ ለሰብስቦ ፈራሁ። ብቻውን ሚስት ማግባት ፈለኩ። ሰውን የሚገለው ለካ ወዶ አይደለም። በልሽ ሂድ ውጣ። ባለፈ በመከራ ገንዘብ ሰብስበን አጋጭተን የሰጠኝ ሰውዬ እንደገና ሚስት እፈልጋለሁ ብለህ ኮስቶር ብለህ አሁን እኔ ጋር ትመጣኛለህ? በል አባ ሰማለህ። አሁን አንተ ሂድ ውጣ አልኩ። አልወጣም። ትዳር አገናኘ እቺን ይወዳል። ሁለት አማራጭ ልስጥልህ። ይወጣሉ አልወጣም። አሜሯ ትንሽ ታገሰኝ። አልወጣም። አትወጣ? አልወጣም። ለካ ድንጋይ ነው የሚፈልጠው። እንደ ድንጋሙ ሸክሞ ቢፈጠፍጠኝስ? አንተ ካልወጣ ቀላል ነው። እኔ እወጣለሁ። አትወጣም። አንተ አገናኝተህ ነው የምትወጣው። በቃ አምላክ